ዛሬ ስለ ሙዚቃ ነበር ማውራት የፈለግኩት እና እንዴት ነው ሙዚቃን የምናዳምጠው ወይም መልእክቱን ልንይዝ የምንችለው በራሳችን መንገድ ማለት ነው። ብዙ ጊዜ ሙዚቃ የሆነ ለደስታ ብቻ ወይ ሀዘናችን ለማስረሻ ሊመስለን ይችላል። ግን ሙዚቃ ለዛ ምክንያት ብቻ ላይሆን ይችላል። ምክንያቱም ሙዚቃ እንደ ፍቅር ነው። አታዩትም፣ አትይዙትም፣ አትጨብጡትም። ግን በምናባችን ውስጥ የሚሳል ነገር ነው። ለምሳሌ የዛን ሙዚቃ ያቀናበረው ሰው ወይ የጻፈው ሰው የነሱ ምናብ ውስጥ የምንገባበት ነው። እናም ከፈቀድንለት ካለ ታሪክና ካለ ማስተሳሰብ ሙዚቃን ከሆነ ሰው ጋር ካለ ማስተሳሰብ ብንሰማው ያ ሙዚቃ ከሌላ ሰው ምናብ ጋር ያገናኘናል። ምክንያቱም ምናብ አላቂ ነገር ነው። አላላቂ የማያልቅ ነገር ነው እና አንዳንዴ ካለ ታሪክና ካለ ሁኔታ ሙዚቃ ብናዳምጥ ራሱን ለራሳችን የሚያስፈልገንን መልእክት ሊሰጠን ይችላል። ምክንያቱም ዜማ አንዳንዴ ስሜታትን አልፎ መናገር ይችላል። ወይም የሙዚቃ ኢንስትሩመንት ስሜትን በቀላሉ ማለፍ ይችላል። ስሜትን አለፈ ማለት ደግሞ አእምሮአችን መተንተን ከሚችለው በላይ ይሆናል። አንዳንድ ስሜታችንን መተርጎም ሊቀለን ይችላል። ግን አንዳንድ አእምሮአችን የማይደርስበት ቦታ አለ። ዘፈን፣ ዜማ፣ እንዲሁም ማዜም፣ ድምፅ በራሱ ዘፈን ብቻ ላይሆን ይችላል። ሌላም ነገር ማዳመጥ፣ መዝሙር ግን ካለ ታሪኩ ብዙ ጊዜ ከታሪኩ ጋር ነው ራሳችንን የምናጣምረው።